ሰላም እንዴት ናችሁ? ውድ የሚሉና ዩቲዩብ ተከታታዮች አለን። እግዚአብሔር ይመስገን ደህና ነን እና አዲስ ዩቲዩበር ነን። ለማንኛውም ሰብስክራይብ እያደረጋችሁልን አበረታቱን እና ለነገር ለሰኞ የልጅ ፀጉር ታጥቦ ያው ልሰራው ነው። ትንሽ እያበጠርኩት ነው ትንሽ እስኪደርቅ ድረስ እና ፀጉሯን አያችሁት? ልክ እንደዚህ ነው። እኔ የጠቀመኝን ነገር ልንገራችሁ። እኔም ነገሩ ዩቲዩብ ላይ አይቼ ነው እና ሩዝመሪ ነው ተፈጥሯዊ ተቀቅሎ በሳምንት ወር 3 ወይም 2 ፍሪጅ ውስጥ እያስቀመጥን ብንቀባቸው ልክ እንደዚህ ነው። አሁን ይሄ የ3 ዓመት ፀጉር ነው። 2 ዓመቷ ላይ መላጣ ነበረች እና ለዛውም ብዛቱ ምኑ በጣም ነው የሚያምረው። ሩዝመሪ ነው በጣም ነው ለኔ የጠቀመኝ እና ውዶችዬ ለልጆቻችሁ ተጠቀሙላቸው። ቅባት ደግሞ መቀባላት ዋንኮት የሚለው ቅባት ነው። ምርጥ ቅባት ነው እና ደግሞ ፀጉራቸውን ስንሰራቸው ቀጫጭን ባንሰራቸው ወፈር አድርገን ልክ ለሳምንት ለትምህርት ቤት ያህል ብንሰራቸው ሲፈታም ለነሱም ሲፈታም ደግሞ በሳምንት ሲፈታ ያን ያህል እንትን አይልም እና ወፈር አድርገን ብንሰራቸው እንደዛ ነው የምላችሁ። ለእናንተ ግን ቆንጆ ቅባት የምትሉት ነገር እስቲ ንገሩኝ፣ ኮሜንት ላይ አስቀምጡልኝ። ቀጣይ ደግሞ የሩዝመሪኑ አቀቃቀል እንዴት እንደሆነ አሳያችኋለሁ። ሲዞር ብለሽ አሳያችሁ። ይኸውላችሁ እኔ እድሜ ልኬን ስንት ዓመት ሙሉ እንትን አላልኩት እና ሰብስክራይብ እያደረጋችሁልን ላይክ እያደረጋችሁልን አበረታቱን። ቀጣይ ደግሞ የሩዝመሪኑን አሰራር አሳያችኋለሁ። አሁን ትንሽ እስኪደርቅ ድረስ ነው በርጥቡ ከምንሰራው ትንሽ ደረቅ ሲል እንሰራዋለን። ከወዲሁ እኛ እንሰናበታችኋለን። ባይ። ለማንኛውም ሰብስክራይብ እያደረጋችሁልን ባይ። ቀጣይ ቪዲዮ እንገናኛለን።